ባለፈው ያነሳ ነው መጠመቂያ ዕድሜ ምን ያህል መሆን አለበት የሚል ነገር አንስተን ግሩደም እንደሚለው ለሁሉም የሚሆን ወሳኝ ዕድሜ ማስቀመጥ አንችልም የሚል ሐሳብ ማንሳቱን፣ ግን የተሻለው ምላሽ ተአማኒ ወይም ደግሞ እምነታቸውን የሚገልጡበት የሚያስታውቁበት ዕድሜ ላይ ከደረሱ ያን ማድረግ ችግር የለውም የሚል ነገር አንስቶ፣ ለዚህ ደግሞ ወላጆች አሳማኝ መረጃ ማየት አለባቸው። በልጆቻቸው ላይ ሲያዩ በክርስቶስ ማመን ምን መሆኑ ሲገባቸው ያን ጊዜ ቢጠመቁ ጥሩ ነው የሚል ሐሳብ ማንሳቱን ተመልክተናል። ግን ያነሳነው ሞጋች ጥያቄ እንኳን እነርሱ እኛስ ከዚህ ሁሉ ዘመን በኋላ ገብቶናል የሚል ነገር ነው ያነሳነው። በክርስቶስ ማመን ምን ማለት እንደሆነ አሳማኝ ማስረጃ ማቅረብ ምን ማለት እንደሆነ፣ ምክንያቱም እምነት የልብ ነው የሚል ነገር ስላነሳ ለሰው የሚታይ ነገር ስላይደለ የውስጥ ጉዳይ ስለሆነ የሚል ነገር አንስተናል። ስለዚህ ከልጅ ልጅ ከቤተ ክርስቲያን ደግሞ ይለያያል የሚል ሐሳብ እንዳነሱ ይህንንም ተመልክተናል። አንዳንድ ልጆች ቶሎ ብለው፣ ሌሎች ደግሞ ዘግይተው ያደርጋሉ። ግን ዝቅተኛው ዕድሜ ከ10 እስከ 12፣ ሌሎች ደግሞ በ5 ወይም በ6 ዓመታቸው ቢጠመቁ ይቻላል የሚል ነገር እንደተነሳና ግሩደም የሕፃናት ጥምቀት አደጋ አለው የሚል ሐሳብ አንስቷል። ያነሳው ሐሳብ ምንድን ነው? ዳግም ተወልደናል ብለው ስለሚያምኑ በግል እምነታቸውን ችላ ይሉታል። በግል ማመን ክርስቶስን በትክክል ማወቅን ችላ ይላሉ። ይሄ ብቻ ሳይሆን ብዙ ጊዜ ሲቆዩ አማኝ ያልሆኑ ሰዎች ናቸው ቤተ ክርስቲያንን የሚሞሉት። ከዛ ተነስቶ የጠብና የግጭት ምክንያትም መሆን ይጀምራል የሚል ነገር አንስቶ፣ የለም ሉተራውያን የተጠመቁ ሁሉ እምነት አያስፈልጋቸውም አይሉም። ምክንያቱም እምነት ጸጋ መቀበያ ብቸኛ፣ ለድነት ደግሞ በጣም ፍጹም አስፈላጊ ነገር እንደሆነ ባለፈው አንስተናል። ይሄንን ነገር ኤድዋርድ ኮለር የተባለ ሰው የተናገረውን ስላነሳን በፍጹም እምነት አያስፈልግም አይሉም። የተጠመቁበትን እምነት ጠብቀው እንዲኖሩ ከልጅነታቸው ጀምሮ በቤት እየተማሩ በቤተ ክርስቲያን እየተማሩ በሰንደይ ስኩል እያደጉ እምነት ማጽኛ ሲደርሱ ያንን የተጠመቁበትን ጥምቀት ያጸናሉ የሚል ነገር አነሳን። ግን ይሄ ሁሉ ነገር መተን ዋናው ጉዳይ ምንድን ነው የሚለውን ሐሳብ ስናነሳ አለን ቶምሰን በቤተ ክርስቲያን ታሪክ 3ኛው ቅጽ ላይ በዙሪክ ስለተደረገ ዳግም ጥምቀት አንስቶልናል። በዙሪክ ድጋሚ ጥምቀት መካሄዱን ይጠቅስና በሉተር ላይ ስፒሪቹዋሊስትስ የሚባሉት ሉተር መንፈስ ቅዱስን ችላ ብሏል ብለው በሱ ላይ ማጉረምረም እንደጀመሩ፣ በዛው ጊዜ ደግሞ በዙዊንግሊ ላይ ዙሪክ ላይ ደግሞ ተከታዮቹ የነበሩትና ኮንራድ ግሪንፔል የሚባል ቶማስ ሙንዘር የሚባል ሌሎችም ተጠቃሽ ስም ያነሳ ናቸው። መሪያችን በበቂ ሁኔታ በቅዱሳት መጻሕፍት ላይ ላለው ቃል ታዛዥ አልሆነም የሚል ጥያቄ አንስተው ችግሮች እንደነበሩ ተነሳን። ከዚህ ተነስቶ በጥምቀት ላይ የተኮሩ ውይይቶች ከዝዊንግሊ ጋር እንዳረጉ፣ እሱ ደግሞ ቄስ መሆኑን ባለፈው አይተናል። ከዛ ተነስቶ መሟገቻቸው የነበረው መጽሐፍ ቅዱስ ሕፃናት ይጠመቁ አላለም። ጥምቀት ደጋግሞ የሚሉት ላመኑ ሰዎች የእምነት ማህተም ነው፣ ሕፃናትን አይመለከትም የሚል ነገር አንስተው የዝዊንግሊ ምላሽ ከግርዘት ጋር ጥምቀት ኮር ተመሳሳይ ነው። የሚለየው በእጅ ባለመደረጉ በእጅ የስጋን ቆዳ በመክፈፍ ያልተካሄደ መሆኑ ላይ ነው ልዩነቱ። የቃል ኪዳን አባልነት ምልክት ነው። ልክ እንደ ግርዘት በ8 ቀናቸው ሕፃናት ተገርዘው የእስራኤል ቤተሰብ አባልነት ውስጥ እንደሚገቡት። ስለዚህ ይሄ ጉዳይ እኮ ለልጆችም የሚሆን የተሰጠ ነው። እንዲያውም ይሄንን መከልከል መብታቸውን መጋፋት ነው የሚል ሐሳብ ባለፈው አንስተናል። እነኚህ ክርክሮች፣ እነዚህ ሙግቶች በኋላ ሁለቱም ወገኖች ሲያዩዋቸው ክርክሩ ወዴት እያመራ እንዳለ ገብቷቸዋል። አቅጣጫው ወዴት እየሄደ እንዳለ ሲረዱ፣ አንደኛ አዋቂዎች ብቻ ከተጠመቁ ቤተ ክርስቲያን ሁሉንም ዜጎች አታካትትም፣ አትይዝም ማለት ነው የሚል አንድ
አቅጣጫ ታየ ወይም ደግሞ የቢሆን ማለት ነው። ሁለተኛው በአባላቷ የምትደገፍ ነፃ ቤተክርስቲያን ትሆናለች። ለመንግስት ቀጥተኛ ተጠሪ አትሆንም ማለት ነው፣ ከመንግስትስ ጋር ያላት ግንኙነት። ሶስተኛ የቤተክርስቲያን አባልነትና ዜግነት ተመሳሳይ ነው ብለው ነው የሚያምኑት። ስለዚህ የቤተክርስቲያን አባልነትና ዜግነት ተመሳሳይ ካልሆነ ከቆስጠንጢኖስ ዘመን ጀምሮ መንግስትንና ቤተክርስቲያንን ያስተሳሰረው ገመድ ሊበጠስ ነው የሚል ሐሳብ ተነሳ። ይህም ብቻ አይደለም፣ ከእግዚአብሔር ተልከዋል፣ ለመልካም ነገር ያንተ አገልጋዮች ናቸው የተባለላቸው፣ ባትታዘዝ ሰይፋቸውን ይመዛሉ የተባለላቸው፣ በእግዚአብሔር ጸጋ ይመራሉ የተባሉት ሰዎችና ታዘዙ ብለው የሚያስተምሩት ካህናትስ አገልግሎታቸው ከዚህ በኋላ ምን ሊሆን ነው ወደሚል አጣብቂኝ መጣ ማለት ነው። ነገሩ አካሄዱን አይታችሁታል። ስለዚህ በጃንዋሪ 15 25 ላይ የዙሪክ ከተማ ምክር ቤት ስብሰባ አዘጋጀ። በዝዊንግሊና በኮንራድ ግሪቤል መካከል የተደረገ ክርክር ነው። በጊዜው የዝዊንግሊ ሐሳብ ገዢ ስለሆነ ተቀባይነት አገኘ። ያው ዝዊንግሊ አሸነፈ፣ አንዱን አሸነፈ ማለት ባይቻልም ዝዊንግሊ ሐሳቡ ተቀባይነት አገኘ። በዛን ጊዜ በግዛቲቱ በክፍለ ግዛቱ ያሉት ሕፃናት ሁሉ መጥተው እንዲጠመቁ ጥሪ ቀረበ። ከ3 ቀን በኋላ ይህንን ውሳኔ ያልተስማሙት እነ ኮንራድ ግሪንቤል የሚባል ሰው ከዙሪክ ከተማ ውጪ ሪቫይቫል ፕሮግራም አዘጋጁ። ከዛ በኋላ ግሪንቤል ራሱ ተጠመቀ። ከዛ በኋላ ደግሞ ሌሎችን አጠመቀ። ከዛ ጊዜ ጀምሮ ይሄ ድርጊት ከተከናወነ ጊዜ ጀምሮ ስያሜያቸው ወይም ይህንን የተከተሉ ሰዎች አናባፕቲስት ተብለው ተጠሩ ማለት ነው። ዳግም አጥማቂዎች ማለት ነው። ምክንያቱም እነዚህ ሁሉ አሁን የተጠመቁ ሰዎች በልጅነታቸው የተጠመቁ ሰዎች ናቸው። ስለዚህ ያካሄዱት ጥምቀት ድጋሚ ጥምቀት ነው ማለት ነው። አናባፕቲስት ማለት ድርጊቱ ክርስቲያናዊ የሆነውን አውሮፓን እንዳስደነገጠ ባለፈው አንስቼላችኋለሁ። ማስደንገጥ ብቻ ሳይሆን በጊዜው ከነበረው ሕግ ተነስቶ እንዲህ አይነት ድርጊት በሞት የሚያስቀጣ ድርጊት ነበረ። ምክንያቱም ሁላቸው የተቀበሉት የሕፃናት ጥምቀት መካዱ ሌላው የመደንገጫቸው ምክንያት ይህን ሁሉ ዘመን ተቀብለውት የነበሩት የሕፃናት ጥምቀት አይሰራም፣ ቫሊድ አይደለም የሚለው መከራከሪያ ሲነሳ እንግዲያስ ማን ሊድን ይችላል የሚል ጥያቄ አስነሳ ማለት ነው። ይህ ሁኔታ ሲሆን ባለስልጣናቱ ፈጣን የሆነ እርምጃ ወስደዋል። የግዛቲቱ ባለስልጣናት ፈጣን እርምጃ ወስደዋል። ግሪቤል ለ2 ጊዜ ታስሯል። ባለፈው እንዳነሳሁላችሁ 6 ወር ለሚያህል ጊዜ በተለያዩ 2 ጊዜያት በስር ላይ ነበር። አስከፊ ከሆነው ስር ተነስቶ ደግሞ በ28 ዓመቱ ህይወቱ እንዳለፈ ይህን ተመልክተናል። በስደት ባለበት ቦታ ህይወቱ አልፏል። ህይወቱ ሲያልፍ ገና 28 ዓመት የነበረ ሰው ነው። ይህም ብቻ አይደለም። ባልታዛር ሀብማየር የሚባለው ሰው በእሳት ተቃጥሎ ሞቷል፣ በዚህ ድርጊቱ ምክንያት ማለት ነው። ስለዚህ በተሐድሶ ዘመን አናባፕቲስቶች በብዙ መቶ የሚቆጠሩ እንደተገደሉ ያው ታውቃላችሁ። የቤተ ክርስቲያን ታሪክ ሲጠና ቤተ ክርስቲያን ጉልበታም ፈርጣማም ሆና ብዙ ጥፋቶች እንደሰራች ይህንን እውነት መካድ እንደማይቻል ማለት ነው። ዙፋኑንና መሰዊያውን አገናኝታ አጣብቃ ብዙ ድርጊት ሰርታለች። ያው አሁንም ከዚህ የተለየ ነገር የለም። እሱን በየቤታችን ያው እንደምንፈታ እሱኑ ማገላበጥ ይሻላል። ስለዚህ እነኚህ ሰዎች ብዙ መከራ ተቀብለዋል። በስደት ወደ ተለያዩ ሀገራት ገብተዋል ብያለሁ። ባለፈው ኔዘርላንድም ራሽያም ያው ሶቪየት ዩኒየን ማለት ነው። ከዛ በኋላ ወደ አሜሪካ በስደት እንደሄዱ ይህንን አነሳንና ግን በትክክል ቆም ብሎ እንደ ባለ አእምሮ መጠየቅና ማሰብ የሚገባ ማስተዋል የሚገባ ጉዳይ አለ ብዬ ይህንን የሕፃናት ጥምቀት ለ1500 ዓመታት በቤተ ክርስቲያን ዓለም አቀፋዊ ተቀባይነት የነበረው ጉዳይ ከዚህ ሁሉ ዘመን በኋላ እንደ አዲስ አጀንዳ የተነሳው
አዲስ መገለጥ ተገኝቶ ነው። አዲስ አብርሆት ባለፈው እንዳለው ኢንላይትመንት ተገኝቶ ነው። የእግዚአብሔር ቃል በርቶላቸው ነው። ይህን እውነት ተረድተው ነው ወደዚህ የገቡት። ከዚህ በፊትስ ይህን ሁሉ ዘመን ከሐዋርያት ጀምሮ ተቀብለው የሞቱ ሰዎች ዕጣ ፈንታቸው ምን ሊሆን ነው? ምክንያቱም ያው ስለ ሕፃናቱ የሚሉት የለም፣ ሕፃናት ኃጢአት ስለሌለባቸው በሕፃናታቸው ሳይጠመቁ ከሞቱ ሲጀመር እግዚአብሔር እንዲሁ ይቀበላቸዋል የሚል አሳች ነገር እንደተነሳ ከሴት የተወለደ ሁሉ በፊቱ ንጹሕ ሊሆን እንደማይችል ይህንን አስረግጠን መጥተናል። ይህንንም የነገረን እግዚአብሔር ቃል ነው። አንዳንዶቻችን በሉተራን አማኞች፣ ሌሎቻችን መጥምቂያውያን ስለሆነን አይደለም ውግቱ፣ እውነተኛውን ነገር እያየ ነው። ከዚህ ሁሉ ዘመን በኋላ ደግሞ ሌላ ውትፍትብ፣ ሌላ ማለት ልክ አይደለ ስራ እንዳንሰራ እሱን ለማሳሰብ ነው። ሁለተኛ ጉዳይ በ15ቱ ተከታታይ ክፍለ ዘመናት እንግዲህ 1500 ዓመት ማለት ነው፣ አንድም የተነሳ የስህተት አስተማሪ ከአርዮስ ጀምሮ እነ ሰባሊዮስ ሌሎችም የተነሱ ሰዎች የሕፃናት ጥምቀት ጉዳይ አጀንዳቸው አልነበረም። ሁሉም የጥንቷን ቤተ ክርስቲያን ትራዲሽን ተከትለው የእግዚአብሔርንም ቃል ተከትለው አምነውበት ሲኖሩ ነበረ። ይሄንን በንጹሕ ሕሊና ማሰብ ጥሩ ነው። የ500 አሁን 26 አይደለ የ600 ዓመት ታሪክ መሆኑን ይሄንን በጥንቃቄ ማየት ለሁላችንም ይጠቅመናል ብዬ ነው ማስበው። ለሁላችንም የሚጠቅም ሐሳብ ነው ብለን አነሳን። ወደ ዛሬው ሐሳብ ስንነሳ ርዕሳችን አንዲት ጥምቀት የሚል ቃል ነው። እንዳያችሁት ምን ማለት ነው? ጥምቀት አይደገምም። በየትኛውም መመዘኛ ኤድዋርድ ኮህለር እንደሚለው የጌታን እራት በሚመለከት ሁልጊዜ ከእርሱ መካፈል እንዳለብን ኢየሱስ ነግሮናል። ሁሌ ሞቱን እናስባለን ብለው ሐዋርያቱም እንደነገሩን የጌታን እራት በተደጋጋሚ እንወስዳለን። ነገር ግን ይላል ኤድዋርድ ኮህለር ከአንድ ጊዜ በላይ መጠመቅ እንዳለብን የሚነግረን መጽሐፍ ቅዱሳዊ ትእዛዝ የለም፣ መጽሐፍ ቅዱሳዊ ጥቆማ የለም፣ መጽሐፍ ቅዱሳዊ ምሳሌም የለም። እንደ ጌታ እራት አይደለም። ጥምቀት አንድ ጊዜ ነው። እዚህ ተነስቶ ነው ጥምቀት አንድ ጊዜ በጌታ ትእዛዝና በምስረታው ቃልና ይዘት እነሆ አሕዛብን ሁሉ በአብና በወልድ በመንፈስ ቅዱስም እያጠመቃችሁ ያዘዝኳቸውን እንዲያደርጉ እያስተማራችሁ ደቀ መዝሙር አድርጓቸው የሚለው ቃል ስላለ በዚህ ከተፈጸመ ጥምቀት ለዘላለም ጥምቀት ሆኖ ይኖራል። በሰዎች ሕይወት ውስጥ ያ በአብ በወልድና በመንፈስ ቅዱስ የተደረገ ጥምቀት ለዘላለም ከነኚህ ሰዎች ጋር አብሮ ይኖራል። እንዲያውም ሉተር እንደተናገረው አንድ ሰው ከጥምቀት ቢወድቅና ኃጢአት ቢሰራም እንኳን አሁንም ሆነ ሁልጊዜ ከጥምቀት ጋር ግንኙነት አለን ይላል፣ ወይም አለው ይላል። ከዚህ ተነስቶ እንደገና በውሃ መረጨት ወይም መጠመቅ አያስፈልገውም ብሎ ይናገራል። ባለፈው ደጋግመን ያነሳነው አልቪን ሽሚዲት እግዚአብሔር በጥምቀት አማካይነት ያደረገልንን ለመርሳት ወይም ለማሳነስ ፈጽሞ እንዳንፈተን መጸለይ ይገባናል። ምክንያቱም በጥምቀት ውስጥ የተሰራው ባለፈው ተደጋግመን ተነጋግረናል፣ ለኃጢአት ይቅርታ የሚሰጥ ለደህንነታችን ለዳግም መወለዳችን ዋና ጉዳይ እንደሆነ አሁንም በምናነሳው ሐሳብ ውስጥ ይህን ስለምንደግም ማለት ነው። የሮም ካቶሊካዊት ቤተ ክርስቲያን ይላል ግሩደም ሲናገር በተቀባዩ ሕይወት ወይም በተቀባዩ ነፍስ ላይ የማይጠፋ መንፈሳዊ ምልክት ያስቀምጣል ትላለች። ጥምቀት በተቀባዩ ሕይወት በተቀባዩ ነፍስ ላይ የማይጠፋ መንፈሳዊ ምልክት ነው ብላ ትናገራለች ብሎ ግሩደም ይህንን ሐሳብ ያነሳል ማለት ነው።
ስለዚህ ለምንድነው የማይደገመው ጥምቀት? ይኸውላችሁ ወገኖቼ አሁን እንትኑ ልክ አይደለው አንዳንዱ ነገር ከአንዱ ቤተ እምነት ወደ ሌላው እንኳን አጥማቂ ከሆኑት ቤተ እምነቶች ወደ ሌላው እንኳን አባል ሲቀይሩ ያጠምቋቸዋል። እንደዚህ አይነት ነገሮች ይደረጋሉ። ስንቶቻችሁ ታውቁ እንደሆነ አላውቅም። ስለዚህ ለምን አይደገምም? ለምንድነው ጥምቀት የማይደገመው ስንል በክርስቶስ ትእዛዝ መሰረት በስሉስ አምላክ ስም ከተፈጸመ በአብ በወልድና በመንፈስ ቅዱስ ስም ከተፈጸመ ያቺ ቤተ ክርስቲያን የጥምቀትን ጥቅምና ውጤታማነቱን በሚመለከት የተሳሳተ አመለካከት ቢኖራትም እንኳን ጥምቀቱ ጥምቀት ነው ይላል ማለት ኤድዋርድ ኮህለር ነው ይሄንን የሚናገረው። በክርስቶስ ትእዛዝ መሰረት ልብ ብላችሁ ስሙኝ። በስሉስ አምላክ ስም ከተፈጸመ ያቺ ቤተ ክርስቲያን የጥምቀትን ጥቅምና ውጤታማነት በተመለከተ የተሳሳተ አመለካከት ቢኖራትም ስለ ሕፃናት ስለ አዋቂ እምነቱን መስክሮ ማስረጃ ሳይቶ ብለን የምንለውን ያንን ሁሉ ነገር ጨምሮ ማለት ነው። ይሄ አመለካከት ቢኖርም ጥምቀቱ ጥምቀት ነው ይላል። የሮማ ካቶሊክ የሪፎርምድና የሌሎች ፕሮቴስታንት ጥምቀቶች ከመሰረታዊ የጥምቀት ባህሪ ተነስቶ ጥምቀቶች ናቸው ይላል ኤድዋርድ ኮህለር። የሮም ካቶሊክ ይሁን የሪፎርምድና የሌሎች ፕሮቴስታንት የሚለው ቃል እንኳ ተገቢ አይመስልኝም። የወንጌል አማኞች እኛ የወንጌል አማኞች ነን። ያ ፕሮቴስት የሚለው ሐሳብ ከምን እንደተነሳ በፊት ስለተናገርኩ ወደዛ ልመለስም። ስለዚህ ስለ ጥምቀት ጥቅምና ኃይል ከተያዘ የተሳሳተ አመለካከት የተነሳ የጥምቀት መሰረታዊ ባህሪ አይለወጥም ማለት ነው። ስለዚህ በስሉስ አምላክ ተደረገ ስንል በስላሴ ስም ተደረገ ስንል ተጠማቂው ስሙ ለተጠራበት ለእርሱ አንድ ንብረት መሆኑን፣ ሁለት ራሱን አሳልፎ መስጠቱን፣ ሶስት ደቀ መዝሙር መሆኑን መግለጫ ነው። በአብ በወልድን አሁን ስለምመጣበት እንትን ማለት እንትን ያረገነ ያው የጊዜም ሽማይ ስላለ ማለት ነው። ግሩድም ከካቶሊክ እምነት ውጭም ይህንን ጥምቀት የወሰደ ሁሉ የአንዲት ካቶሊካዊት ዓለም አቀፋዊ ሐዋርያዊ ቤተ ክርስቲያን አባል ይሆናል ትላለች የካቶሊክ ቤተ ክርስቲያን ይላል። እውነትም ነው። ልብ ብላችሁ ስሙኝ። ከካቶሊክ እምነት ውጭም ፕሮቴስታንትም ይሆን ኦርቶዶክስም ይሆን ሌላ በስላሴ የሚያምን አካል ይሄንን ጥምቀት ከወሰደ የአንዲት ካቶሊካዊት ዓለም አቀፋዊና ሐዋርያ የሆነች ቤተ ክርስቲያን አባል ይሆናል ብሎ ነው የሚናገረው። ካቶሊክ የሚለው ያ ሁሉን አካታች ኦል ኢንክሉሲቭ ማለት ነው። ሁሉን የምትይዝ ሁሉን የምታቀፍ የምታካትት ዩኒቨርሳል ማለት እንጂ ለአንዲት ቤተ እምነት የተሰጠም ስም አይደለም። ሁሉን አቃፊ ማለት ነው። ስለዚህ ያቺ ካቶሊክ ቤተክርስቲያን ደግሞ የሐዋርያት ቤተክርስቲያን መሆኗን እምነታችንን ስንቀል በአንዲት ቅድስት የሐዋርያት ቤተክርስቲያን አምናለሁ ምንለው I believe in the Holy Catholic Church ምንለው ከዚህ ተነስቶ ነው። በአንዲት ቅድስት የሐዋርያት ቤተክርስቲያን አምናለሁ። የኒቂያ የሃይማኖት መግለጫ ይሄንን ነው የሚናገር። One Holy Catholic Church ግሩደም ይሄንን ይናገራል። የሁሉንም የእምነት ኮንፌሽን የእምነት መግለጫዎች ሁሉ በመጽሐፉ መጨረሻ በዚህ ሲስተማቲክ ቲዮሎጂ በተባለው ስልታዊ ነገረ መለኮት ላይ ይሄንን አስቀምጦታል ማለት ነው። ስለዚህ አንድ ሰው ስለ አንድ መድኃኒት ጥቅምና ኃይል ያለው የተሳሳተ አመለካከት ቢኖረው የዚያን መድኃኒት መሰረታዊ ባህሪ ሊቀይረው አይችልም ይላል። መድኃኒቱ ተሰርቷል። ያ መድኃኒት የራሱ የሆነ መሰረታዊ ባህሪ ያለው። ሰውየው ስለዛ መድኃኒት የተለያየ አመለካከት ቢኖረው የመድኃኒቱን መሰረታዊ ባህሪ መቀየር አይችልም ብሎ ነው የሚናገረው። ስለዚህ
በኢስላሴያዊ ቤተ እምነቶች ሞርሞኖች፣ የይሖዋ ምስክሮች ወይም ሌሎችን በተመለከተ በስላሴ የማያምኑ ሰዎች እነሱን በተመለከተ ጥምቀት ጋር ስንመጣ ጉዳዩ የተለየ መልክ ነው የሚይዘው ነው። በስላሴ ለሚያምኑት ነው። በኦርቶዶክስ የሚሆኑ በካቶሊክ የሚሆኑ በፕሮቴስታንት የሚሆኑ የተጠመቁት ጥምቀት ቫሊድ ነው። ምክንያቱም በአብ ስም ነው የተደረገው፣ በወልድ ስም ነው የተደረገው፣ በመንፈስ ቅዱስ ስም ነው የተደረገው። ይሄንን ስም በጣም ማክበር፣ በጥንቃቄ መያዝ ተገቢ ነው። ግን ኢስላሴያውያን ቤተ እምነት እንዳልኩት ሞርሞኖችና ሞርሞኖች፣ የይሖዋ ምስክሮች ወዘተ ሲጠመቅ ጉዳዩ ፈጽሞ የተለየ ይሆናል። እዚህ ጋ ነው የጥምቀት መሰረታዊ ባህሪ የሚለወጠው። ምክንያቱም ቤተ እምነቶቹ በስሉስ አምላክ ወይም በስላሴ ስለማያጠምቁ የነሱ ጥምቀት ቫሊድ አይደለም የምንለው ከዚህ ተነስቶ ነው እንጂ ሌሎቹ ላይ በሙሉ ይሰራል ይላል። ሺሚዲት ሲናገር ምን ይላል? አልቪን ሺሚዲት ደጋግመን አንስተዋል። ወደ ክርስትና እምነት የተለወጠ አንድ ሰው የእነዚህ ቤተ እምነቶች አባል ከነበረ ወይም ከነበረች ግዴታ መጠመቅ ያስፈልጋቸዋል ይላል። ለምን? በአብ በወልድ በመንፈስ ቅዱስም ስላልተጠመቁ ማለት ነው። ደግሜ ልበለው፣ ጥምቀት በአብ በወልድ በመንፈስ ቅዱስ ስም ከተከናወነ በእርግጥም ጥምቀት ነው ይላል። የግድ ሌላ ቤተ እምነት መሄድ አያስፈልግም። የግድ በሌላ ቤተ እምነት መሰረተ እምነት መጠመቅ አያስፈልግም። ጥምቀቱ የአብ ስም፣ የወልድ ስም፣ የመንፈስ ቅዱስ ስም እስካለበት ድረስ ጥምቀቱ ሁሌም ጥምቀት ነው። ለምን አይደገምም? በአብ በወልድና በመንፈስ ቅዱስ ስም የተደረገ ጥምቀት አይደገምም ማለት ነው። ሁለተኛው ጉዳይ ጥምቀት አንዲት ናት። መጽሐፍ ቅዱሳችን በኤፌሶን ምዕራፍ 4 ቁጥር 5 ላይ ጳውሎስ ሲናገር አንድ ጌታ፣ አንድ ሃይማኖት፣ አንዲት ጥምቀት፣ አንድ መንፈስ እያለ ይህን ሁሉ የጠቀሰበት ምክንያት የማይደገመው ጥምቀት አንድ ስለሆነ ነው። አዲሱ መደበኛ ትርጉም ምን ይላል? ጳውሎስ ይህንን በኤፌሶን ምዕራፍ 4 ቁጥር 5 የተናገረው ሐሳብ በውስጥ ሰውነት የሚካሄደውን የማይታየውን የመንፈስ ቅዱስን ጥምቀት ሳይሆን የውሃ ጥምቀትን የሚያመለክት ነው ይላል። በውስጥ ሰውነት የሚካሄደውን የመንፈስ ቅዱስን ጥምቀት ሳይሆን ጳውሎስ እዚህ ኤፌሶን ላይ ያነሳው የውሃ ጥምቀትን የሚያመለክት ሐሳብ ነው ይልና ሊያመለክት የፈለገው እያንዳንዱ አዲስ አማኝ በግልጽ የሚፈጽመውን የቤተ ክርስቲያን ስርዓት ነው ይላል። ስለዚህ እንዲያውም ይሄን ብሎም አይቆምም። የውሃ ጥምቀት ካሁን ይልቅ ይላል፣ ካሁን ይልቅ በዚያን ጊዜ የክርስቲያኖች አይነተኛ መለያ ነበር ይላል። ጥምቀት፣ የውሃ ጥምቀት አሁን እኛ ካለንበት ዘመን ይልቅ በዚያን ጊዜ የክርስቲያኖች አይነተኛ መለያ ነበር። ይህም ስርዓት በተለያየ መንገድ የሚፈጸምና ብዙ ጊዜም በቤተ ክርስቲያን ውስጥ ባሉት ፊት ብቻ የሚከናወን ወይም ጉባኤ ባለበት ስፍራ ብቻ የሚፈጸም በመሆኑ ነው ብሎ ይናገራል። ቀደም ያነሳሁላችሁ የኒቄያ የሃይማኖት መግለጫ የሐዋርያት አለን፣ የኒቄያ አለን፣ የአትናቴዎስ የሃይማኖት መግለጫ የሚል እነዚህ ቅዱሳን አባቶች ከ300ኛው ዓመተ ምህረት ጀምረው በየጊዜው የሚያስማማ የሚያገባባ በመጽሐፍ ቅዱስ እውነት ላይ የተመሰረተ አድርገው የሰሩት ነው። የአንድ ቤተ እምነት መለኪያም አይደለም። እምነታችን የምንገልጸው እኔ ሁሉን በሚችል ሰማይና ምድርን በፈጠረ በእግዚአብሔር አብ አምናለሁ ደግሞም በአንድ ልጅ እያልን የምንለው የአንድ ቤተ እምነት መታወቂያ እንዳይመስላችሁ። ይሄ የክርስቶስ ቤተ ክርስቲያን እምነቷን ያቆመችበት ስለ አብ፣ ስለ ወልድ፣ ስለ መንፈስ ቅዱስ ምን እንደምታምን ይሄንን በዝርዝር ያስቀመጠችበት
ማለት ነው። ስለዚህ የኒቅያ ሃይማኖት መግለጫ በ325 በኮንስታንቲኖፕል ነው የመጀመሪያው ፎርም ያገኘው። ሪቫይዝ የተደረገውም የተሻሻለው ደግሞ በ381 ዓመተ ምህረት ነው። እንዲህ ይላል፣ ለኃጢአት ማስተሰሪያ በአንዲት ጥምቀት አምናለሁ ይላል። የሁላችሁ ሁለት ነገር ነው። አንዱ ጥምቀት ለኃጢአት ማስተሰሪያ ነው። ሁለት አንድ ነው የሚለው። ጥምቀት አንድ ነው። I acknowledge one baptism for the remission of sin ይላል። ይሄንን እውቅና ሰጣለሁ። I acknowledge one baptism ድጋሚ አይደለም፣ ሁለቴም አይደለም፣ ሶስቴም አይደለም። ይሄ ደግሞ ለኃጢአት ስርየት የሚሆን ነው ይላል። ይሄ ግሩደም ኦን ኤሸንት ክሪድስ ብሎ የገለጸው ጥንታዊ ክሪዶች ብሎ ግሩደም አስቀምጦታል። የመጽሐፉ መጨረሻ ላይ ታገኙላችሁ። ኒው ባይብል ኮመንተሪ ምንድን ነው የሚለው? አንድ ጥምቀት ተብሎ የተጠራው አንድም ከአረማውያን መለየቱን አመልካች ነው ይላል። አረማውያን ብዙ አማልክትን የሚከተሉ ናቸው። ተፈጥሮ አምላኪዎች ናቸው። ፀሐይን፣ ጨረቃን፣ ባህርን ሚስጥራዊ የሚል ሚስቲክ ሪሊጂንስ የሚባሉ አሉ። እነሱን የሚያምኑ ናቸው። ከዓለም ተቀባይነት ካገኙ እምነቶች የወጣ አካሄድ ነው የሚሄዱት አረማውያን ማለት ነው። ስለዚህ ኒው ባይብል ኮመንተሪ ከአረማውያን ከነሱም ብቻ ሳይሆን ደግሞ ከአይሁዳውያን ፕሮስላይት ባፕቲዝም ያልነው ከሌላ ህዝብነት ወደ አይሁድነት ሲለወጡ ከሚደረገው ጥምቀት ከሱ ብቻ ሳይሆን በኤፌሶን ይካሄድ ከነበረው ሐዋርያት ሥራ ምዕራፍ 19 ከቁጥር 1 እስከ 7 የዮሐንስ ደቀ መዝሙር ሲያደርጉት ከነበረው ከጥምቀት ልምምድ የተለየ መሆኑን ለማመልከት ነው አንድ የተባለ ብሎ ይሄንን ይናገራል። ወገኖቼ መጽሐፍ ቅዱሳችን በአንድ መንፈስ አንድ አካል እንድንሆን ተጠምቀናል የሚል ቃል አለ። አንድ አካል እንድንሆን በአንድ መንፈስ፣ መንፈሱ አንድ ነው። ቅድም እንዳልኩት አካሉ አንድ ነው። ጌታው አንድ ነው። ሃይማኖቱ አንድ ነው። ጥምቀቱ አንድ ነው። ይሄ ማለት ከክርስቶስም ከአካሉም ጋር አንድ ለመሆን የምንገባበት ህብረት ነው። ከክርስቶስ ጋርም የተጠመቃችሁ ክርስቶስን ለብሳችሁታል ከሚለው ጋር። ይሄ ብቻ አይደለም፣ አካሉ ከሆነች ቤተ ክርስቲያን ጋር አንድ የምንሆንበት ነው። ኤድዋርድ ኮህለር ይህንን ሲናገር ጥምቀታችን ከተጠመቁ ሁሉ ጋር ያለንን አንድነትና ህብረት ያስታውሰናል ይላል። ቀደም ባልኩት በአብ በወልድና በመንፈስ ቅዱስ ስም ከተጠመቁ ሁሉ ጋር አንድነት አለን፣ ህብረትም አለን ብሎ ነው የሚናገረው። አዲሱ መደበኛ ትርጉም ቅድም ያልኳችሁ የሚለው ጳውሎስ በልቡ ያንን አንዲት ጥምቀት ሲናገር የአማኞችን የአንድነት ስሜት የሚገልጽ ሐሳብን ስለያዘ ነው፣ ወይም ይህንን ሐሳብ ለማስተላለፍ ፈልጎ ነው። ኤፌሶን ምዕራፍ 4 ቁጥር 5 ላይ ይህንን የተናገረ ይላል። ስለዚህ ቅድም ያነሳሁትን ኤድዋርድ ኮህለር እንደገና ልድገም። የጌታን እራት በተመለከተ ሁልጊዜ ከእርሱ መካፈል እንዳለብን ኢየሱስ ነግሮናል። ቅድምም አንስቼዋለሁ። ግን ከአንድ ጊዜ በላይ መጠመቅ እንዳለብን የሚነግረን ትእዛዝ፣ የሚነግረን ጥቆማ፣ የሚነግረን ምሳሌ መጽሐፍ ቅዱሳችን ውስጥ አለመሆኑን ይናገራል። ስለዚህ ዌስት ሚኒስተር ኮንፌሽን ኦፍ ፌዝ የሚለው ግሩደም ይሄንን አንስቶታል። ጉግልም ውስጥ ሰርች ብታረጉ ታገኙታላችሁ። ምን ይላል? የጥምቀት ቅዱስ ምስጢር ለማንኛውም ሰው አንድ ጊዜ የሚደረግ ነው ብሎ ይናገራል። ልብ ብላችሁ ስሙኝ። የጥምቀት ቅዱስ ምስጢር ለማንም ሰው አንድ ጊዜ የሚደረግ መሆኑን ይገልጻል።
The sacrament of baptism is but once be administered unto any person ይላል። once አንድ ጊዜ። ለዚህ ነው ጥምቀት አይደገምም። በሌላ ቤተ እምነቶች በአብና በወልድ በመንፈስ ቅዱስም የተጠመቁ ሰዎች ጥምቀታቸው ቅቡልነት ስላለው ቫሊድ ስለሆነ እነዚህን ሰዎች ግራ ማጋባት፣ ግርግር መፍጠር መጽሐፍ ቅዱሳዊ አስተምሮ አይደለም የሚል ሐሳብ ነው የምናነሳው። ይሄንን ካነሳን ዘንዳ ጥቂት ደቂቃ ወስደን ማን ነው የሚያጠምቀው? ጥምቀት እንዲህ ከሆነ አንድ ከሆነ በአብና በወልድ በመንፈስ ቅዱስ ስም ከሆነ ጥምቀት ደግሞ ከውሃ ጋር በተያያዘ የእግዚአብሔር ቃል የሚከናወን ከሆነ ማን ነው የሚያጠምቀው? ግሩደም ይህንን ሐሳብ ሲያነሳ የሮም ካቶሊክና የእንግሊዝ አብያተ ክርስቲያናት ለአገልግሎት በተሾሙ አገልጋዮች ወይም ደግሞ ክለርጂዎች ብቻ ነው እንዲከናወን የሚያዙት ይላል። ለአገልግሎት በተሾሙ ሰዎች ብቻ ማለት ነው። ባልተለመዱ ሁኔታዎች ግን የራሳቸው የሆነ ኤክሴፕሽናል አላቸው ይላል። ያልተለመዱ ወይም ደግሞ ባልተለመዱ ሁኔታዎች ግዴታ ይሄ መደረግ ብለው አለበት ብለው አያስተምሩም ይላል። ለዚህ ምንድነው የሚያነሳው? አንድ ያልተጠመቀ ሕፃን ወይም በዕድሜ ያረጀ ሰው በሞት አፋፍ ላይ ከሆነ ግዴታ በቀሰሰ ቄስ ወይም ፓስተር ይጠመቅ የሚባል ነገር የለም ይላል አልቪን ሽሚዲት ይህን ሲያነሳ። እነኚህ የጥምቀት አካሄዶች፣ ስርዓቶች አስቸኳይ ጥምቀቶች ይባላሉ። በሞት አፋፍ ላይ ላሉ ሕፃናትና ለሽማግሌዎች ሌላ ፎርማል ነገር ሳንጠብቅ ጥምቀት ማድረግ ይገባል። ግን ለዚህ ደግሞ የቀሰሱ ወይም በቤተ ክርስቲያን የተሾሙ አገልጋዮች ባይኖሩም እንኳን በክርስቶስ ያመኑ ሰዎች ይህንን ሊያካሂዱ ይችላሉ። ለአስቸኳዩ ጉዳይ ማለት ነው። ይህንን ሌሎች ቤተ እምነቶች እንደማያምኑ የታወቀ ነው። ይሄ ክንዋኔ ይሄ ድርጊት በስፔን ወደሚገኘው አልቬራ ሲኖዶስ ይወስደናል ብሎ ነው የሚናገረው አልቪን ሽሚዲት ሲናገር። በ305 ወይም በ306 ዓመተ ምህረት ሲኖዶሱ በቀኖና የምንለው ስርዓተ ቤተክርስቲያን፣ ህገ ቤተክርስቲያን ማለታችን ነው። የቤተክርስቲያን ህግ፣ የቤተክርስቲያን ስርዓት ማለታችን ነው። ከሳቴ ብርሃን ይህንን ይናገራል። ስለዚህ በ305 ወይም በ306 ሲኖዶሱ በቀኖና 38 ላይ የእምነት ማጽኛ ተምረው ያልጨረሱ ሰዎችን ማጥመቅ እንደሚቻል ደንግጓል ይላል። አስቸኳይ ጥምቀት የምንለው ማለት ነው። ይሄ የሉተራውያን ማንነትና መለኪያ በሚል መጽሐፉ ነው። ይሄ ተደጋግሞ ተነስቷል። ስለዚህ ኮህለር ይህንን ሐሳብ ደግፎ ሲናገር ቅዱስ ምስጢሩን የሚያስገኘው ወይም የሚሰራው የክርስቶስ ቃል ስለሆነ የአገልጋዩ ወይም የቆራቢው ወይም የተጠማቂው እምነት ወይም ምግባረ ብልሹነት ምንም ሊያደርገው አይችልም ይላል። ይኸውላችሁ አንዳንድ የምንሳሳተው ስህተት፣ ልክ ያይደሉ ስህተት ቅድም እንዳልኳችሁ በክርስቶስ በአብና በመንፈስ ቅዱስ የተደረጉ ጥምቀቶችን ልክ አይደለም ብለን የምንልበት አንዱ መግለጫ ምንድን ነው? ይሄ ሲጠጣ የከረመ ቄስ አጥምቆህ አሁን ምልህ አንተ ይሰራል ትላለህ እንዴ? እውነት እኮ ነው። የኔ ሰፈር ኡራኤል ነው ብያቸዋለሁ። እዛ ሰፈራችን አካባቢ ዝናቧ ጠጅ ቤት የሚባል አለ። በጣም ትንሽ መንገድ እኮ መሻገር ብቻ ነው። ከዚህኛው ወደዛኛው አቅጣጫ መሻገር ነው የሚጠይቀው እና እዛ ይጠጣሉ፣ ቄሶቹም ሌሎቹም ይጠጣሉ። ከዛ በኋላ ደግሞ ተንገዳግደው ሲወጡም እናያቸዋለን። እና ይሄ አጥምቆት ነው ወይ ሰው ይድናል ብለህ የምታስበው ብለን የምንተችበት ወይም ሌሎች የሚተቹበትን ምክንያት ሲቃወም ቅድም ያልኳችሁ ኮለር ቅዱስ ምስጢሩን የሚያስገኘው ወይም የሚሰራው የተጠማቂው ወይም የቆራቢው ወይም የአገልጋዩ እምነት ወይም ምግባረ ብልሹነት ሳይሆን
ህጋዊም ህገወጥም ሊያደርግ የሚችለው ይሄንን የሚሰራው የክርስቶስ ቃል ነው ይላል። ልብ ብላችሁ ስሙ። ለመሆኑ አሁን ወንጌላዊ አማኝ በሚባለው ቤተክርስቲያን ፓስተርም በለው የፈለገ አጥማቂ በለው የማይጠጣ ሰው ካገኘ ንገረኝ ማለት የኛንም ጓዳ መፈተሽ ተገቢ ነው። እየሰከረ በፌዴራል እየተደገፈ ቤት የሚገባ እኮ ፓስተርና እንትን ነው ያለው፣ ዘማሪ እኮ ነው ያለው። ይሄንን እውነት ትክዳላችሁ እንዴ? እናንተ አትካዱ። በሱ እጅ የተጠመቁት ጥምቀት ይሰራል፣ በዛኛው የተጠመቁት አይሰራም ብሎ ለማለት እንዴ! ይሄንን መቼም ምን አይነት ድፍረት እንደሚጠይቀን እሱን በደንብ ማየት ይገባ። ማን ያጥምቅ የሚለውን ቃል አንስተን ነው። እሺ ትንሽ ምናልባት ከወሰድኩ ይቅር ትሉኛላችሁ። የሚያከናውነው ቄስ ወይም የሚቀበሉት ሰዎች ባያምኑ ወይም ቅዱስ ምስጢሩን አላግባብ ቢጠቀሙበት እንኳን በሰዎቹ ላይ አይደገፍም። ጥምቀት በአጥማቂ ሰዎች ላይ ድጋፍ አያደርግም። ድጋፉን የሚያደርገው የእግዚአብሔር ቃል የእግዚአብሔር መንፈስ ስለሆነ ቅድም ያነሳሁላችሁ ዌስት ሚኒስተር ኮንፌሽን ኦፍ ፌዝ የሚለው ከ1643 እስከ 1646 ከ1643 እስከ 1646 የነበረ የ17ኛው ክፍለ ዘመን አጠቃላይ የሆነ መሰረተ እምነት ነው። ዌስት ሚኒስተር ኮንፌሽን የሚባለው ማለት ነው። የእንግሊዝ ፓርላማ በእንግሊዝ የእርስ በርስ ጦርነት ጊዜ ሲቪል ዋር በሚባለው በሰጠው ተልእኮ በሰጠው ኃላፊነት የተቋቋመ ወይም ደግሞ የተመሰረተ የተዘጋጀ መሰረተ እምነት ነው። የእንግሊዝ ቤተክርስቲያን ማለት ስኮትላንድን፣ አየርላንድን ሁሉ የሚያጠቃልል ነው። የተነሱበት ዓላማ ቤተክርስቲያን ማደስ ያስፈልጋል የሚል ሰነድ ነው፣ ዶክመንት ነው። ይሄ ዌስት ሚኒስተር ኮንፌሽን ኦፍ ፌዝ የሚባለው ማለት ነው። 151 የሥነ መለኮት አዋቂዎች ተሳትፈውበታል። ይሄ የእምነት መግለጫ ሲሰራ መሰረታዊ እምነቶችን ያካተተ ነው። ቃሉም ባለስልጣንነት፣ የሥላሴን ደህንነትን፣ ቤተክርስቲያንን፣ ጥምቀትን፣ የጌታን ራት፣ ሌሎችን ሁሉ ያካተተ ዶክመንት ነው። በዓለም አቀፍ ባሉት ፕሬስቢቴሪያን ወይም ደግሞ በሽማግሌዎች የሚመሩ ቸርቾች ዘንድ ተቀባይነት ያለው መሰረታዊ ሰነድ ነው። ምን ይላል ሲናገር? ጥምቀት መከናወን ያለበት ቅድም ከላይ ያነሳነውን በወንጌል አገልጋዮች መሆኑን ይናገራል ማለት ነው። ጥምቀት በወንጌል አገልጋዮች መከናወን አለበት። አንድ መሰረታዊ ነገር ያዙልኝ እሺ። ጥምቀትንና ወተር ፓርክን መለየት የግድ ነው። እሺ፣ ጥምቀትንና ወተር ፓርክን ለዩ። ወተር ፓርክ የሚባለው የተለያዩ በውሃ የሚደረጉ ሰው ሰራሽ መዝናኛዎች የሚካሄዱበት ስፍራ ነው። ወተር ፓርክ ማለት በውሃ ላይ ትንሸራተታለህ፣ ትንቦራጨቃለህ፣ ትራጫለህ፣ የውሃ ሞገድ ሁሉ ይለቃሉ። አንዳንድ ጊዜ ኃይለኛ የሆነ ግፊት፣ በዛ ላይ ደግሞ ሰርፊንግ የሚሉት አለ አይደለ? በእግራቸው የሆነ ጣውላ አድርገው እሱንም አድርገው ይዝናኑበታል ማለት ነው። ልብ ብላችሁ ስሙ። ጥምቀት መጫወቻ አይደለም፣ የልጆች መለማመጃም አይደል። ቀደም ብያቸዋለሁ። ክለርጂ ያልሆኑ ሰዎች አስገዳጅ ሁኔታ ካልኖረ በስተቀር እንዲያጠምቁ አይፈቀድላቸውም። አሁን ግን የምናየው ሕፃናት ሳይቀሩ እኮ ነው ሲያጠምቁ የምታዩት እኮ። ኃላፊነት የማይወስዱ ሰው ውሃ ውስጥ እንኳ ሲከቱ በአፍንጫው በአፉ ውሃ እንዳይገባ ጥንቃቄ ማድረግ የማይችሉ ይሄ እውነት ያልገባቸው ሰው ሳይጨናነቅ የሚሰራው ስራ የመንፈስ ቅዱስ መሆኑ ሳይነገረው አንስተው ድሮ በልጅነታችን እንደፋፈቅ ነበር እኮ። እንዋኝ መቻል አለመቻላችን ጓደኞቻችን ሳያውቁ ቀበና ውስጥ ይደፍቁናል ወደታች። በራሳችን እንግዲህ መቼም እግዚአብሔር ጠብቆን ነው እንጂ እዛ ውስጥም ሞትም አለበት። መጫወቻ አታድርጉት። ይኸውላችሁ አንድ ነገር ታዘባችሁ እንደኋላ እኔ በአንዳንድ ቤተ እምነቶች የማየው ሰርጋችሁንም ቀብራችሁንም የሚያበላሽ ነው ስርዓታቸው።
ያላቸው ቅለት፣ ለመንፈሳዊ ነገር አክብሮት የሌላቸው ሰዎች ሲያቆርቡም ሲያጠምቁም ሹመትም ሲሰጡ አይቻልም። በቃ ጭራሽ እኮ መንፈሳዊ ነገር ተረስቶ ማለት ነው። ስለዚህ ወገኖቼ ይሄ ስራ አስቀድሞ ለሐዋርያት የተሰጠ ነው። ስለዚህ በቤተ ክርስቲያን ስልጣን ወይም ቤተ ክርስቲያን ስልጣን በሰጠቻቸው አገልጋዮች ይከናወናል። እነሱ በማይኖሩበት ጊዜ ቀደም እንዳልነው እንደ ሁኔታው እየታየ ይደረጋል እንጂ እስቲ ተለማመደ ተብሎ እስቲ አጥምቅ ተብሎ ኖ እንደዚህ አይነት ነገር መቼስ ማድረግ አይገባም። ልክ አይደለም። በጣም ነውር መሆኑን እንድታውቁት ፈልጋለሁ። ለነገሩ ለደህንነት አይሆኑም ብሎ የሚያምን ሰው ልክ እንዳልኩት እንደ ወተር ፓርክ ጥምቀትን ቢጠቀምበት አይደንቀኝም፣ ለእኔ አይደንቀኝም። ለእኔ ግን ለደህንነት ነው፣ ለኃጢአት ስርየት ነው ብዬ ለማምን በአብ በወልድ በመንፈስ ቅዱስም የሚደረግ ነገር ሁሉ መንፈሳዊ ስለሆነ ክብር ይገባዋል ብዬ ለማምን ሰው ግን እኔ ይሄ መጫወቻ ሊሆን አይችልም ማለት ነው። እዚሁ ቢበቃን ይሻላል መሰለኝ። ያጥማቂው የት ነው የምናጠምቀው? ማን ነው የሚያጠምቀው? እንዴት ነው የምናጠምቀው የሚለው እኮ በጥንቃቄ መደረግ ያለበት ነው። ከጥቂት ዓመታት በፊት አጠምቃለሁ ብሎ ሰው ወንዝ ይዞ ሄዶ አዞ ስለበላው ሰው ሰምታችኋል። መቼም እግዚአብሔር የሱንም የቤተሰቦቹንም መቼም ነፍሱንም ይጠብቅለት፣ የቤተሰቦቹንም ደግሞ ልጆች አሉት ከጉዳት ይጠብቃቸው። እነሱ እንዲህ አዞ በሚተራመስበት ውሃ ወይም ወንዝ ውስጥ ወይም ሐይቅ ውስጥ ሕፃናት ይዞ ማለት በእድሜ ያው አስረድተዋል እንዲህ አድርገዋል የሚባሉ ሰዎችን ወስዶ ማጥመቅ ነውር እኮ ነው። በየቤተ እምነታችን ማጥመቅ ካለብን አዋቂዎች ማጥመቅ ካለብን የሚሰሩ ትላልቅ ገንዳዎች አሉ። ይሄንን ታውቃላችሁ። ያ ደግሞ የሚደረገው እንደ ጥንቷ ቤተ ክርስቲያን በምዕመን ፊት ነው የሚደረገው፣ ከሕፃናት ውጭ ያለው ማለት ነው። እንደው እንደዚህ ምልህ እኔ አምኜ መቼም እከሌ ነው አጥማቂው ተብሎ አምኜ ልጆችን ለሱ ልሰጥ ማልችለው ምልህ ዝርክርክ የሆነ ሰው ይሄንን ቅዱስና የከበረ ስርዓት ሲንቦጫረቅበት ማየት ያማልላችሁ ፈልጌ ነው። እና እዚህ ይብቃን ማለት የት ነው የምንጠመቀው? ማን ነው የሚያጠምቀን? እንዴት ነው የምንጠመቀው የሚለውን ምላሽ የሚሻ ጥያቄ ነው ማለት ነው። ለዛሬ በቂ ይመስለኛል። ይህን ሁሉ የምናነሳው ገብቷችኋል? አሁን የአንድ ቤተ እምነት መሰረተ እምነት ስለማስተማር አይደለም፣ ደጋግሜ ተናግሬያለሁ። ይሄን ያነሳ ነው አይሁዳውያን ባለስልጣናት መጥተው አንተ ማንነትን መግለጽ ካልቻልክ ወደ አገልግሎትህ እንዞራለን ብለው ለምንድን ነው የምታጠምቀው ብለው እንደጠየቁት ይሄንን አንስተን ነው። ለምን አጠመቀ? እሱ ጥምቀቱ ከሰማይ ነው የምድር አይደለም። ጥምቀትም የሰማይ ነው የምድርም አይደለም። ይሄንን ማችስ አይ በጣም ማለት የሰማይ ነው ጥምቀት የሰማይ ነው የምድር አይደለም። ከሰማይ ነው ብንል ለምን አልተቀበላችሁ? አይ ዝም ብሎ የምድር ነው ብንል ደግሞ በድንጋይ እንወገራለን ብለው ፈርተው የሄዱበትን አይተን እሱ ለኃጢአት ስርየት ነው ማጠምቀው ብለዋል። ጥምቀት ለኃጢአት ስርየት ነው። ይሄንን ሐዋርያቱን ደግመውታል። ጴጥሮስም ተናግሯል። ተጠመቁ ከኃጢአታችሁም ታጠቡ። ጳውሎስም ይሄን ተብሏል። ተጠመቅ ከኃጢአት ታጠብ። እኔ ከቃሉ ጋር የተኳረፈ ልምምድ በቲፎዞነት ወይም በቤተ እምነት ጡንቻ የምናሳይበት አይደለም። ለቃሉ እውነት የምንገብርበት የምንታዘዝበት ነው የሚለውን ነው እያነሳን የመጣ ነው እንጂ ትልቁ አጀንዳችን መጥምቆ ዮሐንስ ነው። የሱን ለመጨረስ ስንፈልግ ግን ይሄ ወደ መጨረሻው ስለሆነ ይሄንን አጥርተን መሄድ ደግሞ ተገቢ ነው። ስለዚህ አላስፈላጊ የሚሰሩ ነገሮች ልክ አይደሉም የሚለውን እንድትይዙት ፈልጌ ነው። በአብ በወልድ መንፈስ ቅዱስ ስም የተጠመቁ ሰዎች ኦርቶዶክስ ይሁን ካቶሊክ ይሁን ሌሎች ፕሮቴስታንት ቤተ እምነቶች ወደኛ ሲመጡ እንደገና ጥምቀት አይጠመቁም። ለምን? በአብ በወልድ በመንፈስ ቅዱስ ስም ተጠምቀዋል።
አንድ። ሁለት ለምን ጥምቀት አንድ ነው። ሁለትም ሶስትም አራትም አይደለም ነው። ይብቃን። ይህንኑ ለመከላከል ይህንኑ ለመታገል አያችሁ። ያው ግን እግዚአብሔር ቸር ነው፣ እንድንሰማ አድርጎናል። ስሙ ብሩክ ይሁን። እናንተም ትዕግስት ስለሰጣችሁ እግዚአብሔር ይባርካችሁ። ታግሳችሁ ያው ነው። ቤተክርስቲያንም እኮ ብንሆን አንዳንዴ ሳውንድ ሲስተም አልሰራ ሲል መብራት ሲጠፋ ጀነሬተር ሳይቆይ ሳይኖር ሲቆር እንደምንታገሰው ማለት ነው። ስለዚህ እግዚአብሔር ይባርካችሁ። ጸሎት እናደርጋለን። እውነታውን እንዲያውቁት ሉቃስ ለከበረው ቴዎፍሎስ እንደሱ አይደለም። ሰዎች ሁሉ ታሪክን በየዘርፉ መጽሐፍ ስለጀመሩ ከመጀመሪያው ጀምሮ እውነትን ታውቅ ዘንድ ከክርስቶስ ጋር የነበሩ የካሉ አገልጋዮች የተናገሩትን በየተራ ልጽፍልህ የተገባ መስሎ ታይቶኛል ይላል። እውነተኛውን ነገር እንድታውቁ እኔ እውነቱን እንድታውቁት ነው። እሺ፣ በዚህ ሀገር በቤተ እምነት ውስጥ የሚሰሩ ሸፍጦች ያማሉ፣ በጣም ያማሉ። ጥሩ አይደሉም። እሺ፣ ጥሩ አይደሉም። እኔ ብዙም ያው የምናውቃቸው እናንተ የምታውቁት ብዙ ታሪክ ስላለ ወይ ጉድ ካልተጠመካድንም ብሎ ባለፈው እንደነገርኳቸው እሺ አጥምቀኝ ተጠመቅኩና ምን ተፈጠረ ስለው አይ የሚያድንህማ እምነትህ ነው፣ ጥምቀቱ ምልክት ብቻ ነው፣ ውሃ ብቻ ነው፣ ነውር ነው። እሺ ነውር ነው። ጸሎት እናድርግ እስቲ። የተወደድክ እግዚአብሔር እናመሰግንሃለን። በብዙ ምሕረት የረዳህን የጋረድከን የከለልከን አንተ ነህ። አሁንም ከሐሳብህ እንዳናፈነግጥ እንጸልያለን፣ እንዳንወጣ እንጸልያለን። ስሜታችንን፣ ፈቃዳችንን፣ ሐሳባችንን ሳይሆን የከበረ ቃልህን እንድንታዘዝ እሺ ማለት እንድንችል። እኛ የቤተ እምነቶቻችን ጠበቃዎች አይደለንም። መቆም ካለብን የምንቆመው ለቃልህ እውነት ነው፣ ለመንፈስህ እውነት ነው። በላያችን ላይ የሳሉት ቤተ እምነታችንን እንጂ አንተን ስላይደለ ሽንጣችንን ይዘን ብንከራከር ምን ይገርማል? ከሌሎች ወንድሞቻችን ጋር በፍቅርና በሰላም በቃሉነት ላይ እንዳንቆም ያንን ተከትለን እንዳንሄድ በአደባባይም ሆነ በጓዳ በግልጽም ሆነ በስውር ይህንን የሚዘሩ ይህን የሚሰሩ ስራቸው የሆነ ሰዎች አቤቱ አካልህን ታደግ፣ ወዳየህልን ወደ ጠራህን ወደ አዘጋጀህልን እውነተኛ ነገር መድረስ እንዲሆንልን ለመንህ። ወንድሞችና እህቶቼ ባሉበት ይባረኩ፣ ባሉበት ቤተ እምነት ይባረኩ። ከሌሎች ጋር በተቻለ መጠን ሰላምን እንዲፈልጉና እንዲከታተሉ ጸልያለሁ። አሳፋሪም አሸማቃቂም ከሆነ አላስፈላጊ ከሆነ ልምምድና ህይወት ልባቸው ከሸፈተ ግን ጥርሳቸው ከሚታይበት ከሚገለጥበት እውነት ከሌለበት ፍቅር እንዲጠበቁ ለምንህ። እንወድሃለን፣ እናመሰግንሃለን። ክብር ለታላቁ ስምህ ይሁን በጌታ በኢየሱስ ስም። ጌታ ይባርካችሁ። እሺ እኔ ደስ ብሎኛል። እናንተ ደስ ብሏችሁ እንደው አላቅም፣ እንደተባረካችሁ ተስፋ ላርግ። እግዚአብሔር ሁላችሁንም ይባርካችሁ። ጌታ ከእናንተ ጋር ይሁን። እዚህ ያላችሁ አፍሪካ ውስጥ አውሮፓም ያላችሁ ሰላም እደሩ። ሌላ ቦታ ደግሞ ያላችሁ ሰላም ዋሉ። እግዚአብሔር ከእናንተ ጋር ይሁን። ለሌሎች እንዲዳረስ በምትችሉት መጠን ሼር አድርጉት። ብሩካን ሁኑ።